ክብር ለኃያሉ እግዚአብሔር ይሁን። እኔ ስሜ ወይንሸት ብዙዎች ታቁኛላችሁ ብዬ አስባለሁ። ምኖረው ሶዶ ነው። ምሰራው ሶዶ ክርስቲያን ሆስፒታል ነው። ማመልከው ቄራ ቃለ ሕይወት ቤተክርስቲያን ነው። ሶስት ነገሮች ብቻ መሰክራለሁ። በጣም ብዙ ነገር ሆኖልኛል፣ ግን ሶስት ዋና ነገሮችን መሰክራለሁ። ይሄ ኃያል እግዚአብሔር ሰው ቀላል አይደለም፣ ተጠቀሙበት። እኔ ብዙ ቀንበር ተሰብሮልኛል። እንዳጋጣሚ ለመጀመሪያ ጊዜ መጣሁና አሁን ግልጽ አድርጎ መናገር ከባድ ነው። በጣም አስቸጋሪ ሁኔታ ውስጥ ነበር ከስራ ቦታ ጋር በተያያዘ። እዛች ጋር ፊት ለፊት ተቀመጥኩኝ። የእግዚአብሔር ሰው ነብዩ ቢቦ ተነስቶ ማገልገል ሲጀምር ተነሽ ያለኝና መጥቶ በጆሮ ያገለገለኝ። ካገለገለኝ በኋላ ወደ ካሜራው ዙሪና እረፉ በያቸው አለ። ከዛ ወደ ካሜራው ዞርኩኝና እረፉ ይላችኋል እግዚአብሔር አልኩኝ። እግዚአብሔር አስጠነቀቀ። ነገሩ አልቆመም ነበረ፣ ቀጠለ። እግዚአብሔር ግን ስለተናገረ በሚያስፈራ ሁኔታ አስጠነቀቀ። ይሄን እንደዛው ሰዱ። የዛኑ ቀን ደግሞ ከዛው መልእክት ጋር ያይዞ ብዙ አትቆይም፣ እግዚአብሔር ስፍራ ይቀይርልሻል አለ። እኔ በራሴ መነገድ ፈልግ ነበር፣ ምክንያቱም የጤና ባለሙያ ነኝ። ከ10 ምናምን ዓመት በላይ ሰርቻለሁ፣ ደክሞኛል። ማረፍ ፈልጋለሁ፣ መነገድ ፈልጋለሁ። ማገኘው ገንዘብ አይበቃኝም ብዬ በእግዚአብሔር ፊት አስቀምጥ ነበር። በቃ ምነግድ ነው የመሰለኝ። ከዛ እሺ ብዬ ዛሬ ድምጹን የዛን ቀን ይዤ ሄድኩኝ። ያ መልእክት የተፈጸመው በዚህ 15 ቀን ውስጥ እግዚአብሔር ስፍራ ይቀይርልሻል ሲለኝ አሜን ብዬ ወስጄ ሄድኩኝ። የሚገርም ነገር ልንገራችሁ፣ የጤና ባለሙያ ሆኖ ሰው ደረጃ ወይ ከፍ ይላል ወይ በጤና ወይ በትም ፍጹም አይገናኝ። 360 ዲግሪ ሴንቲግሬድ ቀይሮ የሌለ መዋቅር እግዚአብሔር በዚህ ክልል አስገብቶ ልናገር ወይ የክልል አዲስ ጽፈት ቤት መጥቶ የጽፈት ቤቱ ኃላፊ ጀግናው ኢየሱስ። ይሄ ኃያል እግዚአብሔር ሰው ቀላል አይደለም፣ ተጠቀሙበት። እኔ ብዙ ቀንበር ተሰብሮልኛል፣ ብዙ ነገር እግዚአብሔር አድርጎልኛል። በሚገርም ሁኔታ በዚህ 15 ቀን እግዚአብሔር ስፍራ ቀየረልኝ። ተጠሪነቱ ለፌደራል የሆነ መስሪያ ቤት ኃላፊ ነኝ አሁን። ገና ደግሞ ይቀጥላል፣ ገና ይቀጥላል። ኃያሉ የእግዚአብሔር ድምጽ በዚህ ሰው አፍ ውስጥ አለ። ወገኖቼ ከሱ ጋር የምታገለግሉ ልጆች፣ ሰዎች ላኪ እድለኛ ናችሁ በጣም። እሱን እንደምታገለግሉ አታስቡ። ዘላለማዊውን እግዚአብሔርን እንደምታገለግሉ፣ የእግዚአብሔርን መንግስት እንደምታገለግሉ አስባችሁ አገልግሉ። ነብይ ቢቦን ሳይሆን እግዚአብሔርን ነው ማገለግለው ብላችሁ አገልግሉ። ዋጋ አለው። አሜን። የመጨረሻ አንድ ምስክርነት የዛሬ 3 ወራት